ምን ልታዘዝ? ፈገግታሽን ባገኝ አልጠላም። እሱን ለጊዜው ጨርሰናል። ስደውል አታነሽ። ስራ ቦታ ስልክ ማውራት አይፈቀድልኝም። ለሊትም ሆነ እንደምትሰሪው ቀን በስራ ስደክሙዬ ለሊት ያንተን ስልክ ቁጭ ብዬ የምጠብቅ ይመስላል? ዛሬ ደግሞ ከሰላምታ በፊት ቁጣ ቀደመ። ለማይጠቅም ገንዘብ ከማንም ጋር ስለፋደድም ውሎ ይበቃኛል። ይገባኛል እኮ ማርትዬ፣ ግን በቃ ትንሽ ጊዜ በቃ ራሴን እስከምችል ነው እኮ። አሁን ይሄን የምናወራበት ቦታ ነው? እቤት አስገብተን የምጨቀጭቀኝ ይበቃኛል እያልሽ እኮ። ህይወቴ እንዲለወጥ ፈልጋለሁ ማለት ላንተ ጭቅጭቅ ነው አይደለ? ሁለታችንም ሰርተን እንገባለን። በዛ ላይ ደግሞ በቅርቡ ለመጋባት ሐሳብ አለን አይደል? ሐሳቡን እንኳን ተው እንዴ ማለት አላገባም እያልሽ ነው? ለንትርኩ ቤት አንደርስም? ይሄ እኮ የሥራ ቦታዬ ነው። እሺ ማርትዬ፣ ቢያንስ አስፈቅጂና ምሳ እንብላ። ምሳ በልቻለሁ። እሺ ራት እናርቀው። ራትም አምሽቼ ስለምወጣ አትጠብቀኝ። ታውቆሻል። ግን ምን እያልሽኝ እንደሆነ ጊዜ እንኳን ሰጭኝም። ለምንድን ነው እንደዚህ የምትሆኚው? የት አምጥቼ ልስጥህ? እዚህ ጠዋት ገብቼ ማታ እንደምወጣ ታውቃለህ። በፈረቃ እንደምትሰሪ ነው እንጂ የማውቀው። እንኳን በፈረቃ ሙሉ ቀን ሰርቼ የሚለወጥ ነገር የለም። አንተ እንደሆን ከጠብ ውጭ ጠብ የሚል ነገር የለህም። አሁን የምታዘኝ ነገር ከሌለ መሄዴ ነው። በጊዜ ከወጣሁ እደውልልሃለሁ። ስትስቅ አላየሁም እንጂ ስትኮሳተር ቁርጥ ራሱ። ማንን? የድሮ ፍቅረኛዬ። ነፍሳቸውን ይማረውና በጣም ተወጃችሁ ነበር ማለት ነው? ነው። እኔ የሞተው ባሌን አላልኩም፣ የድሮ ፍቅረኛዬ። እና ተጣልታችሁ? አይ አይደለም። ሹገር ማሚ ሲያገኝ እኔን ከዳኝ። ለሱ ለብለሽ አንቺም ሹገር ዳዲ ጠብሰሽ አገባሽ ማለት ነው? አዎ፣ ለዛ አይደለም። በስ እውነተኛ ፍቅሬን ባጣ እንኳን ከሀብት መሆን አለብኝ ብዬ ነው ሀብታም ባል ያገባሁት። አንቺ ወጣት ነሽ፣ በዛ ላይ ሀብታም ነሽ። ችግር ከማለትሽ ውጪ ደግሞ መልካም ሴት ነሽ። ለምን የራስሽን ሰው አፈልጊ? ያ የምፈልገው ሰው የመረጥኩት ሰው አንተ ብትሆንስ? በነገራችን ላይ ከማርቲ ጋር ልንጋባ ነው። ተስፋ እንድቆርጥ ነው ይሄንን የምትነግረኝ? ተስፋ እንድቆርጭ አይደለም፣ ግን በቅርቡ ቀለበት እናደርጋለን። መጀመሪያ እዚህ ያሰርካውን ሰው ትፈታ ይሻላል። አንቺን አላሰርኩሽ። አስረኛ ብሩክ፣ አስረኛ። ከአንተ ውጭ ምንም እንዳላስብ አድርገህ አስረኛ። ከአንተ ውጭ ምንም ወንድ እንዳላይ አድርገህ አስረኛ። እኔ በገንዘብ ልገዛህ አልሞክርም። እውነተኛ ፍቅር ነው ያዘኝ። ልትረዳኝ ሞክር ብሩኬ፣ እባክህ ብሩኬ፣ እባክህ ተረዳኝ። ካንተ ፍቅር ይዞኛል ብሩኬ። ምንም መጥፎ ነገር እንዳትለኝ። እንግዲህ ምን አደርጋለሁ? ከአይንሽ ለመራቅ የሥራ መልቀቂያ ያስገባል። ለምን የማይገባ ግን? ይሄ ሁሉ ነገር እያልኩ ተመሳሳይ ነገር ነው የምታወራኝ። ከአይኔ ልትርቅ ትችላለህ፣ ከልቤ እንዴት ትርቃለህ? አዜብ ይባላል። ማርታ፣ ይቅርታ፣ ከዚህ በፊት እንተዋወቃለን እንዴ? እኔ ነኝ የማውቃሽ እንጂ አታውቂኝ። ምናልባት አስተናግድ። አይ አይደለም፣ በእርግጥ እንደምታስተናግጅ አውቃለሁ። እኔ ማውቅሽ ግን ስታስተናግጅ አይደለም። ይቅርታ፣ የኔት የሥራ ሰዓት እየረፈደብኝ ስለሆነ የት እንደምታውቂኝ ንገሪኝና ልሂድ። ይቅርታ፣ ወደ ጉዳዩ ልግባ። አምሳ ሺህ ብር ነው። ምን ትችያለሽ? ይሄ ሁሉ ገንዘብ ምን ላድርገው? ውሰጂው። ይኸውልሽ የኔት ይቅርታ፣ እኔ ነፍሰ ገዳይ አይደለሁም። አንቺ እንደምትይው እኔ ወንጀል ላሰራሽ አይደለም የምፈልገው። እና ታዲያ ለምንድን ነው ይሄን ሁሉ ብር የሰጠሽኝ? በነገራችን ላይ ይሄ ቀብሩ ጭራሽ ሌላም አለ እያልሽ ነው? ቆይ ከኔ የምትፈልጊው ምንድን ነው? ለመሸጥ ከተስማማሽ ሌላ 250 ሺህ ብር ሰጥሻለሁ። ይኸውልሽ የኔት እኔ ሲፈጥረኝ አንድ ኩላሊት ነው ያለኝ። እሺ ሁለትስ ቢኖርኝ አውጥቼ ሸጠው ነበር። ቆይ ይሄን ነገር በአደባባይ መስራት ጀመራችሁ እንዴ? ተረጋጊ። እንዴት ነው የምረጋጋው? ወደ ራሴ ዓለም ከላክሽኝ በኋላ ተረጋጊ ማለት? እሺ ቆይ ምን እንድሸጥልሽ ነው የምትፈልጊው? በእርግጥ ሊከብድሽ ይችላል። እኔ እንድትሸጭልኝ የፈለኩት ፍቅርሽ ነው። አልገባኝም። አሁን ደግሞ ወዴት እያመራሽ ነው? ወደ ብሩክ። ብሩክን ለኔ እንድትተይልኝ ነው የምፈልገው። እንደነገርኩሽ እንደምከብድ አውቃለሁ። ነገር ግን እኔ የምሰጥሽ ብር ቀላል አይደለም። የራስሽን ህይወት መስራት፣ የራስሽን ካፌ ከፍተሽ መስራት ትችያለሽ። ተቀጥረሽ መስራት አያስፈልግሽም። አሃ አሁን ገባኝ። እና ፍቅሬን ህይወቴን አሳልፌ እንድሰጥሽ ነው የፈለግሽው? አዎ። እና ህይወትን የሚያክል ነገር አሳልፌ እየሰጠውሽ ዋጋው አላነሰም? ስንት እንዳትልሽ ትፈልጊያለሽ? የዚህን መልስ ከመስጠቴ በፊት ቆይ አንቺ ግን ማን ነሽ? የብሩክ አለቃ ነኝ። ብሩክ ስለኔ ያልነገረሽም? ስላለሽ የገንዘብ መጠን እንጂ ስላንቺ ነግሮኝ አያውቅም። የፍቅርሽ ዋጋ ስንት ነው? ግማሽ ሚሊዮን ብር። ግማሽ ሚሊዮን ብር አልበዛም? የያዝነው እኮ የድንሽ ገበያ አይደለም። ህይወቴን ፍቅሬን አሳልፌ እየሰጠውሽ ነው። ካልተስማማሽ ከዚህ በላይ ጊዜያችንን ባናወቅ።
መነጋገር እንችላለን። እስማማለሁ። እሺ ተስማምቻለሁ። ግን ሌላውን ቀሪ ብር የምሰጥሽ ብሩክ እጄ መግባቱ ሳረጋግጥ ብቻ ነው። አንቺ ብቻ ገንዘቡን አዘጋጅ እንጂ እሱን በኔ ጣዩ። ማለቴ እንዴት አጥሽ ትታይ ትችያለሽ? እሱን ለኔ ተይው አልኩሽ አይደል እንዴ? ብሩክ ነው። ምን ፈለክ? ምን ሆነሻል ማርቲ? ብሩክ እኮ ነኝ። ምን ብሩክ ነክ? እርግማኔ ነህ እንጂ በማይሆን ተስፋ እድሜን መጠጥከው። ደህና ነሽ ግን? እድሜ ለግርማ በጣም ደህና ነኝ። ግርማ ደግሞ ማን ነው? አንድ ቢራ ጠጥቶ 2000 ብር ቲፕ ጥሎልኝ ሄደው ሰውዬ ነው። እንዳንተማ ቢሆን እኛ ክፉ አሮጊት አከራይ ከነቀይ አደባባይ አውጥተው ጥለውኝ ነበር። እና 2000 ብር ቲፕ ሰጠኝ እያልሽ ነው? አይገርምህም? አንተ ቤት የድሮ ቴፕ እንኳን የለም አይደለም 2000 ብር ቲፕ ልሰጥ ይቀርና። ቆይ ግን አስቦ ነው 2000 ብር የሰጠሽ? ውይ ምን አስቦ ይሁን በእናትህ ሳልጠይቀው። ጭራሽ ታሸፍራለሽ እንዴ? ቢሆን ጥሪና መልሽለት። ብሩን ከየትም ብዬ ይዤ ይልሽ እመጣለሁ። እስኪ መጀመሪያ ከየትም ብለህ ለአንድ ሲንግል መጠጫ ይዘና ማታ ለጥብቅ ጉዳይ ስለምፈልግህ እንድትመጣ። ስራችን የተጀመረ መሰለኝ። በሰላም ነው ግን ቅድም እንደዛ በስልክ ያናገርሽ? ውጭ ሰው አቁሜያለሁ። ወደ ጉዳይ ልግባ። እኔ እናንተ መለያየት አለብን። ምን አለብን? ተለያይተናል እንጂ። ምን እያልሽ ነው? አሁን የመጣሁት የምትወዳትን ሴት እንድትፈልግ ልነግርህ ነው። ግን እኮ ሞዶ አንቺ ነው አይደል? እኔ ደግሞ ግርማን ነው። ግርማ ማለት 2000 ብር ቲፕ የሰጠኝ ሰውዬ። በነገራችን ላይ ልንጋባ ነው። ምን ነው አልሰማውም ነው? አግብቼው ቤቱ ልገባ ነው። አታረጊም ማርቲ፣ በፍጹም አታረጊም። ለማንኛውም ማርቲ በፍጹም አታረጊም። ለማንኛውም ለሰርጌ ስትመጣ ከጎን ቆንጆ ሴት እንደማይ ተስፋ አደርጋለሁ። በፍጹም አታረጊም ማርቲ። ለቀቀኝ እባክህ። እሺ ማርቲ፣ ለቀቀኝ። ማርቲ የተፈጠረ ችግር አለ? ድንጥ ላይ ስፔሊሽ ወንድ ዝም ብሎ ቀድሞውን እኮ አንድ ቀን እንኳን ስለ ፍቅር አውርተን ነበር። ሁሌ ስለ ገንዘብ ነው የምታወራው። ምንድን ነው የምታወራው? አፍቅራት ነበር፣ ከነጉለቷ ወዳት ነበር። ምናልባት ስለወደድኳት ነው የምትጎዳት። ፍቅረኛ ነው አልፈልግም ማለች። ገንዘብ ስለሌለ አትመጥነኝ ብላ ከማይመጥናት ነው ጋር ለሀብት ብላ ተከትለው ሄደች። ውዴ ይህን ስሜት እኔ በጣም አውቀዋለሁ። ደርሶብኝ ስለነበር እንዴት እንደሚጎዳ በጣም አውቀዋለሁ። በጣም አዝናለሁ። እና እኔም እንደሷ ገንዘብ ያለው መርጬ ይላል። ኦኬ በእውነት እኔ በልቤ እንጂ በገንዘቤ ልገዛህ ሞክሬ አላውቅም። አሁን ወደ ቤት መሄድ ይችላል? እያስፈቀድኩሽ ነው። ለምን? አሁን እንደዚህ ሆነ ወደ ቤት መሄድ ከባድ ነው። ለቀቅ እንዲል አያኑ ሰጥ እኔ ይዤ ልጣ። ይሄን አጋጣሚ መጠቀም ፈልገሽ ከሆነ በፍጹም አይቻልም። ካልሆነስ? ስለፈቀድሽልኝ በጣም አመሰግናለሁ። እንዴት አደርክ? ለመሆኑ ማታ ምን እንደተፈጠረ ታስታውሳለህ? እውነቱን ንገረኝ ካልሽ ምንም ማስታወሰው ነገር የለም። እንዴት እንደመጣው ራሱ አላስታውስም። ልብሴንም እንደዛ እንዳበላሽ ነው አታስታውስም? እውነት ይሄን ያክል ጠጥቼ ነበር እንዴ? በጣም እንዳለ ነው ልብሴን ያበላሸው። በተለይ ከላይ ያለው በዛ ላይ የሚወጣው መጠጥ ብቻ፣ አንድ እንኳን ምግብ የለም። ብሩክ ይሄ ራስን ከማጥፋት አይተናነስም። በእውነት በጣም እየጠጣህ ነው። እውነት በጣም ይቅርታ። ምንም አይደል። ለማንኛውም ሸሚዝህን አጥቤ አምጥቼልሃለሁ። ለዛ ነው በጣም የወጣሁት። እዛ ላይ በእጄ የተሰራ ቁርስ ማዘጋጀት አምጥቻለሁ። አልገባኝም። እዚህ ግን ያመጣሽኝ አንቺ ነሽ? እውነት ለመናገር ወደዚህ ሳደርግክ እንዴ ነው አወለከው እንጂ ከላይ ከለበስከውና ካበላሸው ልብስ በቀር ምንም ያወለኩት ነገር የለም። የእውነት በጣም አመሰግናለሁ። ሄሎ እጽ ቅድም የደወልኩልህ ብሩኬ ዛሬ አይመጣም ልልህ ነው። እኔ ደግሞ ትንሽ አረፍዳለሁ። እሺ ቴንክ ዩ። እጹ ነው ቦስ፣ በድጋሚ በጣም ይቅርታ ስራሽን አስተዋወቅኩሽ። ምንም አይደል። ታውቃለህ ማታ አጋጣሚውን ተጠቅማ የሆነ ነገር ልታደርግ አስባ ነው ብለህ ታስባለህ ብዬ ያው ትንሽ ተጨናነኩና ቤት አልወሰድኩም እንጂ መውሰድ ፈልጌ ነበር። ምን እንደምልሽ አላውቅም። ብሩኬ ለንግግሬ ይቅርታ፣ ግን ራሷን ሽጣ ለሄደች ልጅ እንደዚህ መጎዳት አልገባኝም። መጠንከር አለብን፣ መተው አለብን። ስለዚህ ጉዳይ ባታነሽብኝ በጣም ደስ ይለኛል። እሺ
አሁን መነሳት ከቻልክ የሰራውልህን ቁርስ እዛ ሄደን እንብላ። ሆቴል ትበላለህ። ምን አደፋሽ? እኔ እዚህ ሆቴል እኮ አዝዤ መብላት ይችላል። ለምሳሌ ያው በእጄ የሰራሁትን ቁርስ ከበላ ነገ ራት ቤቴ ብጋብዘው አይቀርም ብዬ ነው። አይ እውነት መልካም ሴት። ደግሞ ጁስ ሰርቼልህ ረስቼው መጣሁ ቤት። ከሆቴል ላምጣልህ። ሻወር ወስደህ ጠብቀኝ። በፍጹም ይሁን። ሄሎ ዜብ፣ ከፍቅረኛዬ ጋር ዳር እንዴት ነበር እባክሽ? ማታ ተደጋግፋችሁ ወደ ቤት ቁርስ ስትሄዱ ተደብቄ እያየኋችሁ ነበር። ለማንኛውም በውላችን መሰረት ቀሪውን 450 ሺህ ብር ዛሬ ተገናኝተን እንድትሰጪኝ። ሄሎ ዜብ፣ ሄሎ ዜብ፣ አናግሪኝ እንጂ ምን ነው ዝም አልሽ? ስሚ፣ እኔ እንዲህ አይነት ጨዋታ አይመቸኝም። ፍቅሬን እኮ ነው አሳልፌ የሸጥኩልሽ። ሄሎ ዜብ፣ ለካ ጉድሽን በጉያሽ ይዘሽ እየዞርሽ ነው። መልካም ሴት ለመሆን እየጣርሽ እኮ። ምን አንተና ማግኘት እያደረግህ ነገር ነው እኮ። ከሰርሽ እኔን ስላጣሽ ከሰርሽ አይደል? ነገሩ ነጋዴ ነሽ። ብከስሪ ባከስሪ ፍቅርን የሚያክል ነገር በአደባባይ እንዴት ትገበያያላችሁ? እውነት በጣም ያሳፍራል። ሄሎ፣ ምን ፈለግሽ? ገንዘቤን ነው። ሌላ ምን እፈልጋለሁ? ሰሚኛለሽ? ከቻልሽ የሰጠውሽንም መልሽልኝ እሺ? ምክንያቱም በአንቺ በቀልቃሏ ምክንያት ብሩክ ሁሉንም ስላወቀ። ብሩክ እንዳለው ሁለታችንም ከስረናል። ሁለታችንም